ባለፈው እንዴት በቀላሉ ፓስፖርት አካውንት ከፍታችሁ እድሳት ሊሆን ይችላል አዲስ ሊሆን ይችላል የምትሆኑበትን መንገድ ሰርተን ነበረ። ዛሬ ደግሞ ፓስፖርት ብትረሱ በምን መልኩ መመለስ ትችላላችሁ የሚለውን አብረን እናያለን። በመጀመሪያ እንግዲህ ክሮም ላይ ገብታችሁ immigration.gov የሚለው ድረገጽ ላይ ተገቡና ከዛን ከላይ ሎጊን የሚል አለ። እሱን ስትነኩት ይሄኛው ገጽ ይመጣል። ከዛን ፎርጎት ፓስወርድ የምትላለች ከታች ማለት ነው። እሷን ትጫናላችሁ። ልክ እሷን ስትጫኑ በምታዩት መልክ ዩዘር ኔም ይጠይቃችኋል። እንግዲህ ያን ቀን እዛ ቪዲዮ ላይ ዩዘር ኔማችሁ መርሳት የለባችሁም ብያችኋለሁ። እዚህ ጋር ዩዘር ኔም ታስገቡና ከዛ በኋላ ትቀጥላላችሁ ማለት ነው። ከዛን ዩዘር ኔም ካስገባችሁ በኋላ ኔክስት ስትሉት ወይ ሪሴት ስትሉት ኦተንቲኬሽን በምን ይመቻችኋል ይላችኋል። ወይ በኢሜል ወይ ደግሞ በስልክ ነው። ስልክ መርጫለሁ። ሴንድ ኦቲፒ እንለዋለን። ኦቲፒ ታስገቡና ኮንቲኒው ትሉታላችሁ። ከዛን አዲስ ፓስወርድ ክሬት እንድታደርጉ ይጠይቃችኋል። እንግዲህ ፓስወርዱ በውስጡ ስሞል ሌተር፣ ካፒታል ሌተር፣ ቁጥር እንዲሁም ደግሞ የተለየ ስፔሻል የሚባሉ ካራክተሮች አሉ። አት ስላሽ አንደርስኮር ምናምን የመሳሰሉትን እሱን በመጠቀም ቀላቅላችሁ 8 ዲጂት 8 ካራክተር መሆን አለበት። ከላይም ከታችም ተመሳሳይ ታስገባላችሁ። አዲስ ፓስወርድ ማለት ነው። ከላይም ከታችም ተመሳሳይ ፓስወርድ ካስገባን በኋላ ሪሴት እንለዋለን። በምታዩት መልክ ሪሴት ፓስወርድ ሰክሰስፉል ያለ አለቀ ማለት። ስለዚህ ዩዘር ኔማችሁንና ፓስወርዳችሁን አስገብታችሁ ድጋሚ መጠቀም ትችላላችሁ። አመሰግናለሁ።